ኢንሻአላህ የዛሬው ክፍላችን የሚሆነው ስለ እውቀት ነው። አጠቃላይ ዒልም መማር ዲንን ማወቅ ምን ያህል ለኛ አስፈላጊ እንደሆነ የሚያስታውሰን ነው ማለት ነው። إن مدرسة هذا المسجد التي تقرؤون فيها القرآن والكتب الشتى هي معلم بمعالم الهدى. በመስጂዳችሁ ውስጥ የሚቀራው ቁርአን የተቋቋመው መድረሳ ክታቦች የሚቀሩበት የኪታብ መቀራት የቁርአን መቀራት ይሄ የዲን የበላይነት ሆኖ የመጣያው ትልቁ ባንዲራውና ተራራው ነው ማለት ነው። ማዕለሙን ቢመዓሊም الهدى በጣም የቀናቻ ባንዲራዎችና ተራራዎች ከነዛ ውስጥ አንደኛው ዒልም መቀራት ነው ማለት ነው። ወኢነ ዐውደተኩም ኢለይሃ اليوم هي عودة إلى ميراث النبوة ለተወሰነ ጊዜ አቁመን ወደ ነበርነው ዒልምን አስተምሮት መመለሳችን ወደ ምን መመለስ ነው አሉ? ወደ ነብያቶች ውርስ መመለስ ነው ማለት ነው። አልዑለማኡ ወረሱል አንቢያ ተብሏል። ዑለሞች አዋቂዎች የነብያቶች ወራሾች ናቸው። ስለዚህ ወደ መስጊድ ተመልሰን ዒልም ስንቀራ ወዴት እየተመለስን ነው? ወደ ነብያቶች ውርስ እየተመለስን ነው ማለት ነው። እነ ተርቢየተ ቢልዕልም ሸርዒ ለይሰት ናፊለተን ሚነል ቀውል እንግዲህ ልጁን በዕልመ ሸሪዓ ኮትኩቶና ተንከባክቦ ማሳደግ ይሄ ዝም ብሎ ትርፍ ንግግር አይደለም ማለት ነው። በይሄ ፈሪዶቱን ወዶሩራ ግዴታ አስፈላጊ የሆነ ነገር ነው ማለት ነው። ለምን ሰዎች እነኩም ተሕሪሱን አላ ተዕሊም አውላዲኩም ሉገተ ዱንያ ወዑለማሃ እንደሚታወቀው ሰዎች ልጆቻቸው ዓለማዊ ትምህርት ተምረው የተለያየ ሙያና እውቀት ኑሯቸው እንዲያድጉ ይጎተጉታሉ፣ ብዙ ገንዘቦችንም ያወጣሉ። ይህም ጥሩ ነገር ነው። በአሁኑ ጊዜ የሰው ልጅ ካልተማረ ብዙ ነገር ካላወቀ መኖርም ስለሚያስቸግረው ይህም ጥሩ ነገር ነው አሉ። ግን ከዚህ የበለጠ አንገብጋቢው ደግሞ ወላኪን الأهم هو يتعلم ما يصحح عقيدتهم ويقوم سلوكهم እንዴት ብለው እስላምን አጣጥመውት እንዲኖሩ አቂዳቸውን በምን መልኩ ጠብቀውና ተምረው እንዲኖሩ ማድረግ ደግሞ በጣም አንገብጋቢው ነገር ነው ማለት ነው። የዱንያውንም ትምህርት ይማሩ ይወቁ፣ ብዙ ነገር ያስፈልጋቸዋል። ያ ሆኖ ሳለ ግን ከዛ የበለጠ አንገብጋቢው ደግሞ የዘላቂው የአኺራው ጉዳይ ስለሆነ እምነታቸውን ማስተማር እንዴት ብለው ሰው ጋር መኖር እንደሚችሉ በሃይማኖት የተገነባ እውቀት መያዝ አለባቸው ማለት ነው። የቁሉ ነብዩ ሰለላሁ ዐለይሂ ወሰለም ነብያችን ዐለይሂ ሰላቱ ወሰላም እንዲህ ይላሉ መን ዩሪድላሁ ቢሂ ኸይረን ዩፈቂህሁ ፊዲን በሱ ኸይር ያሰበለትን ሰው አላህ ሱብሓነሁ ወተዓላ የዲን እውቀትን ይሰጠዋል አሉ። የዚህ ተቃራኒ መፍሁም አሁን ኸይር ያላሰበለትን ሰው አላህ በዲኑ አያሳውቀው ማለትን ተቃራኒ ትርጓሜ ይዟል ማለት ነው። በሱ አላህ ኸይር ያሰበለት ከሆነ በዲኑ እንዲያውቅ ያደርገዋል ማለት ነው። ስለዚህ فهل تريدون لأبنائكم خيرا أعظم من فقه الدين ለልጆቻችሁ ከዲን የበለጠ እውቀት ለነሱ ምን ትፈልጉላቸዋላችሁ? ነብዩ አለይሂ ሰላቱ ወሰላም በዚህ መልኩ የተነገረለት የሆነውን እንዲይዙ ጉጉት ሊኖራችሁ ይፈለጋል ከናንተ ያለ إن ولدك الذي يجلس في هذه الحلقة ليتعلم قال الله وقال رسوله يا ልጅህ በመስጊድ ውስጥ ገብቶ ሊማር የተቀመጠ የሆነው ምንድነው የሚማረው? ደግሞ አላህ እንዲህ አለ፣ ረሱሉ እንዲህ አሉ፣ ሱሐቦች እንዲህ አሉ የሚል ነገር ሊማር በመስጊድ የሚቀመጥ የሆነው ልጅህ ወለዲ ሰይበረኩ ፊ ኪበሪከ አንተ ትልቅነት ደርሰህ በሰው እጅ መሆን ሲያስፈልግህና ለመጥወር ሲያስፈልግህ በረካማ የሆነው ልጅ ይሄ ልጅ ነው ማለት ነው። በዚህ መልኩ ያደገው ልጅህ ነው ያንተን አባትነትህን ደረጃ የሚያውቅ በእስላም ላይ ያለህን ደረጃና ክብርህን የሚረዳው በረካ ያለው ልጅህ በዚህ መልኩ ያደገው የሆነው ልጅህ ነው ይሉናል። ወይድዑ ለከ ባዕደ መውቲክ በዚህ ሁኔታ ደግሞ አባቱን ቀድሞና ጥሮ ከሸኘ በኋላ እሱ ወደ ኋላ የሚቀር ከሆነ ወላጆቹ ከሞቱ በኋላ በማርታ ዱዓ የሚያደርገው የሆነው ይሄ ነው። ወይሕፈዙ ስመከ ቢልኹሉቅ ልሐሰን ስምህንም ጠብቆ የሚያስቀጥለው ይሄ ነው። በጥሩ የሚያስነሳ ከመጥፎ ነገር የሚከላከልልህ የሆነው ልጅህ በዚህ መልኩ ተንከባክበህና ወደ ዒልም አስገብተህ ያሳደግከው ልጅህ ነው እያሉ ነው። ወያ አዩሀል አብናኡ ወሸባብ ስለዚህ እናንተ የሙስሊም ልጆችና ወጣቶች ሆይ የአኺራ ሙስተቅበል የወደፊት አትክልቶች ሆይ ልጆች ወጣቶች የወደፊት አትክልቶች ናቸው። የዒልም አትክልት የሚተከለው በልጆች ነው። ትላልቁ ዓሊሞቹ ትላልቁ መካሪዎቹ ያው ወደ አኺር ነው ያሉት ማለት ነው። እነዛ ሲገለደሱና ሲወርቁ በአዲስ የሚተካው ግን አሁን በመድረሳ ላይ ገብቶ የሚንጫጫው ልጅ የሚቀራው ወጣት ነው ማለት ነው። ያ ከለለ ትልቁ ዛፍ ሲቆረጥ ተተክተለለ አለቀለት ማለት ነው። እና እናንተ የወደፊት የእስላም አትክልቶች
اعلموا أن طريق المسجد ወደ መስጂድ መመላለሳችሁ የመስጂድ መንገድን ማወቃችሁና ማተኮራችሁ ወጠሪቁል ጀና ወዴት እየሄዳችሁ ይመስላችኋል? ወደ ጀነት ነው እየሄዳችሁ ያላችሁት ማለት ነው። ቁርአን ሊቀራ ኪታብ ሊቀራ ዒልም ሊያዳምጥ ወደ መስጂድ የሚመጣ ሰው እየሄደ ያለው ወደ ጀነት ነው ማለት ነው። ይህም ዝም ብሎ አይደለም የተነገረው። ነብያችን አለይሂ ሰላቱ ወሰላም ምን ብለዋል? ومن سلك طريقا يلتمس فيه علما سهل الله له به طريقا إلى الجنة رواه مسلم አንድን መንገድ የገባ የሆነ ሰው አሉ መንገድን የገባ ሰው በዛ በሚጓዘው ጉዞ ምን ፈልጎ ነው? እውቀትን ፈልጎ ሸሪዓዊ እውቀትን ለማወቅ ፈልጎ ትንሽም ትሆን ረጅም መንገድን የገባ ሰው سهل الله له به በዛች በጉዞ ምክንያት አላህ ለሱ ያገራለታ طريقا إلى الجنة ወደ ጀነት መንገድ ነው ያገራለት ያለው ማለት ነው። ያ መንገድ እየወሰደ ያለው ወደ ጀነት ነው ማለት ነው። እና ስለዚህ ወደ ጀነት የሚያደርሰን መንገድ መግባትና መጓዝ ይኖርብናል ማለት ነው። لا تظن أن العلم في هذه الكتب قديم ولا ينفع ይሄ በፊት እንደሚባለው አይደለም ማለት ነው። አሁን ብዙ ሰው ልክ በጣም ምሁር የሚባለው ሰው ተረድቶታል። ኪታብ መቅራት የሱሐቦችን ታሪክ ማወቅ ቁርአን መቅራት ኪታብ መቅራት ሐራቀርነት የድሮዎቹ ሰዎች ያስተምሩት ለዛሬው ጊዜ የማይጠቅም መስሏችሁ አትሰቡት ማለት ነው። ሁሉ ጊዜና ዘመን የማይሽረው ቦታ የማይሽረው የሆነ ስልጣኔ በእስላም አስተምሮት ውስጥ ነው ያለው ማለት ነው። ለዚህ ነው በፊት ያለማወቅ ነበር የሌሎቹ ሰዎች አስተምሮት እንደሆነ ታስቦ ልጆቻቸው ወደ ቁርአን የማይሰዱ የተለያየ ቦታ የሚያደርጉ ነበሩ ማለት ነው። ያ ሳይሆን ግን ራሱ የስልጣኔ ቁንጮ ማነው? በእስላም አስተምሮት ውስጥ ያለ ነው። በድሮ የቀረ ጊዜ ያለፈበት እንዳይመስላችሁ እያሉ ነው። بل هو الأصل الذي تبنى عليه الشخصية القوية المتزنة ميزانوي የሆነ የአካል ጥንክርናም ያለበት የነፍስ ጥንክርና ያለበት መሰረታዊ ግንብ ነው የእስላም አስተምሮ ማለት ነው። አንቱም ሆና ላተድሩሱና ሐውፈን በል ተድሩሱና መንሃጅ ሐያ ወደ መስጊድ መጣችሁ የምትማሩት ትምህርት ጊዜያዊ ማስታገሻ ነገር አይደለም ማለት ነው። ሁሉ ጊዜ በዘላቂነት ለህይወትህ መርህ የሆነ ነገር ነው። መንሃጅ ሐያ ነው እየተማርክ ያለኸው ማለት ነው። ለዱንያው ቀርቶ ተከትሎ አኺራው ላይ የሚሄድ ነውና እንደቀላል ነገር ማየት የለባችሁም እያሉ ነው። إن إعادة إحياء دروس المسجد بعد رمضان እንግዲህ በረመዳን ተቋርጦ የነበረውን የመስጊድ አስተምሮትን እንደገና ወደ ህይወት መመለስ ተተቆለቡ ተካቱፈን የብዙ ሰዎች ርብርብን ይፈልጋል ማለት ነው። የአንድ ሰው ብቻ ወይም የመስጊድ ኮሚቴ ብቻ ወይም የኡስታዞች ብቻ የወላጆች ብቻ አይበቃውም ማለት ነው። ሁሉም ይሄ ነገር የሚመለከተው ሰው መረባረብን ይፈልጋል ማለት ነው። الوالد عليه بالدفع والتشجيع والمتابعة ለምሳሌ ወላጅ ልጁን በመጀመሪያ ወደ መድረሳ መላክ አለበት። ከዛም ማጠናከር አለበት። እንግዲህ ጎበዘህ ይሄን ያህል ቀርታ ይከራከደው እንዲህ ያረክደው እንዲህ ያረግልሃለሁ በቃላት ጭምርት እንኳን ማጠናከር ማጀገን መላክ ከዛም መከታተል ደግሞ ልከዋለሁ ብሎ ዝም አይደለም። ሳይደርስ ሊመለስ ይችላል ወይም ደርሶ ድንገት ወጥቶ ሊሄድ ይችላል። መከታተል ዋላ ይሽረለሁ ሻሂሩን አልቀሳሊ ቢሂ ልጁን ወደ መድረሳ ከመላክ የተለያዩ የዱንያ ጥቅሞች ለያዘናጉት ነው ወላጅ በመጀመሪያ ማለት ነው። ከዛ የልጁ ፈንታ ደግሞ ወለዱ عليه بالصبر والمثابرة ልጁ ደግሞ በሱ ላይ ትዕግስት ማድረግ አለበት። ዒልም እንደቀላል ዝም ብሎ የሚመጣ ነገር አይደለም። መድረሳ ውስጥ አጥፍቶ ሊገረፍ ይችላል። አልገባው ብሎ ለምን አላከረክም ብሎ ኡስታዝ ሊገርፈው ይችላል። ይሄ ሁሉ ሰብር ያስፈልገዋል ማለት ነው። ተነሳሽነት መኖር አለበት። ፍላጎቱ እሱ ላይ መገኘት አለበት። ለምን ፈልዕልሙ ላ ዩናሩ ቢራሐት الجسم እውቀት ሸሪዓዊ እውቀት ዝም ብሎ ነፍስን ጀሰዱን አካሉን በማሳረፍ የፈለገውን በልቶ የፈለገውን ጠጥቶ እንደልቡ ሆኖ አይገኝምና ማለት ነው። الأستاذ عليه بالإخلاص وتيسير المعلومات وتحبيب الطلاب في حياة الدين ከኡስታዞች የሚፈለገው ደግሞ በመጀመሪያ ኢኽላስ መኖር ከሱ የሚያስተምረው አስተምሮት አላህ ዘንዳ ትልቅ ቦታ ያለው መሆኑን አውቆ ከሱ ተነሳሽነት ኢኽላስ ያለው መሆን ለተማሪዎች የትምህርትን ሁኔታ ማመቻቸትና ማግራራት ተቀላሉ ነገር ጀምሮ እንደገና እየዋጡት እየገባቸው እንዲሄዱ ማድረግ ወተህቢቡ ጡላቢ في حياة الدين የዲንን ገንዳ ተማሪዎች እንዲለማመዱ ማበረታታትና የሚያመረቅናቸው ነገር ተስፋ መስጠት ይሄ ከአስተማሪዎች የሚጠበቅ ነው ማለት ነው። إن المسجد الذي يجتمع فيه الشيوخ والشباب على كتب العلم هو حصن للمدينة من الفتن እንግዲህ ወጣቶች ትላልቅ ሰዎች የሚሰባሰቡበት የሆነ መስጂድ
علم الشريعة በማወቅ ላይ ሁሉም ተሰብስበው የሚያሳልፉበት የሆነው ሒስኑል መዲና من الفتن ይሄ ለከተማ ራሱ ትልቅ የሆነ ከፊትና የሚያልፉበት የሆነ ምሽግ ነው ማለት ነው። ምሽግ ነው። ሰዎች በዚህ መልኩ የተወሰነ ሰዓት ካሳለፉ መስጂድ ላይ የሚያገኛቸው ተንኮል ውጭ ላይ ያልፉታል። በእነሱ ምክንያት የሚደርስ ተንኮል ደግሞ ያልፋል ማለት ነው እና ትልቅ የሆነ ከፈተና የመዳኛ ምሽግ ነው ማለት ነው። ወመድረሰቱን ትኽሪጁ ጅላ ይህ አይነቱ መድረሳ ትልቅ የሆኑ ጥሩ የሆኑ ትውልዶችን የሚያወጣ የሆነ የሚያፈራ ነው ማለት ነው። የጅመዑ በይነል ኢማን ወልዓመል በእውቀትና በተግባር መካከል የሚሰበስብ የሆነ ትውልድ የሚያፈራ የሆነ መድረሳን ይገነባሉ ማለት ነው። ስለዚህ ፈላህ አላህ في هذه الحلقات አላህን ፍሩ እንደዚህ አይነቶችን የዕልም ቦታዎችን ከመተውና ከማራቆት ላ ተደሩሃ ተንጠፊኡ ነገ ዛሬ አንዳንድ እያለች እምትጠፋ አጣራርጋችሁ አታዋት ማለት ነው። መቼም አንድ ብቻ ቢቀመጥ ብቻውን ከሆነ ጠፋ ነገሩ ማለት ነው። ወለቆ ይሄዳል ወይ የሆነ አማራጭ ይፈልጋል። ስለዚህ ዙሪያውን የሚከብና የሚያዳምጥ ዕልም የሚወስድ ሰው ደግሞ ያስፈልጋል ማለት ነው። በእነዛ ነው የሚላማውና ማለት ነው። አንድ ሰው ዝም ብለህ አንድ ግን ያቃላህ ብታው ያንን በሱ ሲጨርስ ይተዋል። ግን በጎን ሲቆሳቆስ እየተበረታታና እየተጋጋመ ይሄዳል። ዕልምም እንደዛ ነው ማለት ነው። ዕልም በሰጠው ቁጥር እየበዛ አንተ ላይ ያለው ዕልም እየዳበረ ይሄዳል። ግን ከታውቀው እየጠፋ ነው የሚሄደው። አንዱ ከዱንያ ሀብቶች ጋር የሚያለያየው የዕልም ሁኔታ ይሄ ነው። ዱንያ በሰጠው ቁጥር አንተ እየቀነሰ ነው። ያው ህዝብ ይተራቀመልህ እንጂ እየቀነሰ ነው የሚሄደው ለለቱ ማለት ነው። ዕልም ግን ለለቱን በሰጠው በነገተው ቁጥር ያንተ እየዳበረ ነው የሚሄደው ማለት ነው። ተተታው ይጠፋል እና አላህን ፍሩ እውቀትን የምታጠፉ ከመሆን አውቂዱሃ ቢሂመቲ ወነሻጥ ይልቁንስ ማቀጣጠልና ማያያዝ ነው ያለባችሁ በቆራጥነት በሂማ ተነሳሽነት በመኖር ይሄ ነው መሆን ያለበት። ዕልም ሰው አይጠናመችም። ዋናው ሂማ ነው። አረጋዋለሁ ወተነሳ እንኳን ይሄንን ዝም ብለው ቁጭ ብለው በእውቀት በቅንጭላት የሚሰራው ስራ አይደለም፣ በጉልበት የሚሰራ ስራ እንኳን ዋናው ጉልበቱ ሳይሆን ሂማው ትኩረቱ ሐሳቡ ነውና ልታጠፉት አይገባችሁም። አላህን ፍሩ እያሉ እየመከሩ ነው ኢንሻአላህ። እና ስለዚህ እንግዲህ ልጆቻችንን በመጀመሪያ ወደ መድረሳ እናስገባ፣ የተመዘገቡንም እናነሳሳቸው፣ በአዲስ መልኩ እናፋፍም። ኮሚቴዎች ስራ ስሩ፣ ያልተመዘገቡ ልጆች አስገቡ። ሁሉም ሰው ለዚህ መድረሳ ረፍትና መውሰድ ያለበት የተወሰኑ ሰዎች ብቻ አድርጎ መወሰድ የለበትም። ያ ሲሆን ነው ዲናችን እያደገና እየተበረታታ እያማረበት የሚሄደው። እውቀት ከሌለ ሁሉ ነገር ይጠፋልና እዚህ ላይ መረባረብ በአዲስ ማጠናከር ይኖርብናል ኢንሻአላህ።